ሶ ከሰራናቸው ቢንጎ ጌሞች ውስጥ የተወሰኑትን እስኪ ላሳያችሁ። አንደኛው ይሄ ነው። ውስጥ ወደ 1000 ካርቴላ ያለው ነው። መቀየር ይቻላል ካርቴላው። ሶ ለመጫወት እዚህ ጋር የፈለኩትን ቁጥር ይዛለሁ። ከዚህ ጋርም ጽፌ ማስገባት እችላለሁ። ለምሳሌ የተጻፈ 77 ቁጥር 8 ቁጥር ማስገባት ፈልግ ጽፌ ማስገባት እችላለሁ። እዚህ ጋር እንደፈለኩ ግራፊክሱን መቀየር ይቻላል። የተለያዩ ከለሮች አሉት። እዚህ ጋር ቦነስ የተለያየ ቦነስ አለው። ኤል ሼፕ በቲ ሼፕ ኦር ቱ ዲያጎናል ከዘጋ ወይም ባዲንጎ ማለት 5 ጥሪ 15 ካርታ ጠርቶ ለሱ ምንም ካልተጠራለት የሚያሸንፍበት ኦፕሽን ማለት ነው። ቦነስ በምን ታይፕ እንደው ማስቀመጥ እችላለሁ። ከዛ ለማስጀመር ስታርት እለዋለሁ ማለት ነው። እዚህ ጋር መጣ። እዚህ ጋር የሚያሳየው የሚጫወትበትን ፓተርን ነው። እዚህ ጋር ፓተርን መቀየር ይቻላል። በሁለት በሶስት አይነት ፓተርን መጫወት ይቻላል። እዚህ ጋር ብዙ ወደ 30 ምናምን አካባቢ ፓተርኖች አሉ። ፈለግነው መምረጥ እንችላለን። ከዛ ኦር ብለን ከሁለት አንዱ በሁለት ማጫወት ከፈለግን ኤኒቱ ሆሪዞንታል እና በፎር ኮርነር ለምሳሌ ከሆነ እንደዛው ድምጽ ብዙ አይነት ድምጽ አለ። እንደፈለግ መምረጥ እንችላለን። ሶ እዚህ ጋር ሸፈን እናደርገውና ጨዋታው ተጀምሯል። አይ 1717 አይ 3030 ጂ ጨዋታው ቆሟል። ማኑዋል አለ በአውቶማቲክ አለ። ያ ማለት ሰውየው በማኑዋል ከሆነ ሰውየው ራሱ ዊነሩን ዲሳይድ የሚያደርግበት ነው። በአውቶማቲክ ከሆነ ይህ ካርቴላ አላሸነፈም ያግረናል ማለት ነው። እዚህ ጋር ማሸነፍና ለማሸነፉን ቼክ ማድረግ እንችላለን። ጃክፖት አለው። የተለያየ አይነት ቦነሶች አሉት። እነሱን ደግሞ እዚህ ጋር ለምሳሌ ጃክፖቱ እዚህ ጋር መጣና ስንት ሲደርስ መፈንዳት እንዳለበት ወር መሰጠት እንዳለበት እና በእያንዳንዱ ጨዋታ እዚህ ጋር ደግሞ ስንት ፐርሰንት ማስቀረት እንዳለበት እዚህ ጋር አስቀመጥኩ። ከዛ እዚህ በኋላ በእያንዳንዱ ጨዋታ ላይ ያን ፐርሰንት እያጠራቀመ መጨረሻ ላይ ሲደርስ ይፈነዳል ማለት ነው። ሶ ለምሳሌ አሁን እዚህ ጋር እኔ እንትን ያልኩት ያጫወትኩት በ20% ነው። እዚህ ጋር የሚደርሳቸውን ለማየት 900 ምናምን ብር ቢደርሳቸው አሁን ጃክፖቱ 0 ነው። አንድ ጨዋታ በጨዋታ ቁጥር ያጠራቅማል ማለት ነው። ጨዋታው ተጀምሯል። ይሄኛው ቦነስ ደግሞ ኤን 4444 እንደሆነ ነው እዚህ ጋር የሚያሳየው። አይ 2828 ጨዋታው ቆሟል። እዚህ ጋር ጃክፖት 109 ብር ተጠራቅሟል ማለት ነው። አሁን አሸናፊ ቢኖር ጃክፖት አብሮ ያገኛል ማለት ነው። ሶ ጃክፖቱ የተጠራቀመው 200 ምናምን አካባቢ ደርሷል። ጨዋታው ተጀምሯል። 7 ቁጥር ሶ አሁን ቼክ እናድርገው። ጂ ጨዋታው ቆሟል። ይህ ካርቴላ አላሸነፈም ማለት ነው። ማሰር እችላለሁ ኦር ሪሙቭ ማድረግ እችላለሁ ካርቴላውን። ሶ አሁን ቼክ እናድርገው። እዚህ ጋር አሸንፏል ግን ዘግይቷል ማለት ነው። ሌት ይላል። ስለዚህ አልፎታል ጨዋታው ማለት ነው። ሶ አሁን አንድ ቁጥርን ቼክ ሳደርገው ኦልሬዲ ኮምፕሊት አድርጓል ግን በሰዓቱ አይደለም ቢንጎ ያለው። ስለዚህ አልፎታል ማለት ነው። እዚህ ጋር በዘጋው ወይም ደግሞ ያውን የተበጠረው ቁጥር ስላልሆነ የዘጋ አልፎታል ማለት ነው። አልፎታል ሉ አልፎታል ሶ ያለፈው ነው። ስለዚህ ከእንደገና ሌላ ሲያሸንፍ ነው እዚህ በኋላ ያሸንፍ የሚችለው። ለምሳሌ ነምበር 2 ቼክ እናድርገው። ይሄ አላሸነፈም። ሶ አሁን ቼክ እናድርገው። 3 ቁጥር ለምሳሌ ቼክ ነው ያሸነፈው ማለት ነው። 58 ሲጠራ ነው ያሸነፈው። እዚህ ጋር ጃክፖት አግኝቷል ማለት ነው። በአጠቃላይ ወደ ጃክፖትም አግኝቷል። ቦነስ ማን ነው ፓተርን ወዘተ አግኝቷል በአራት ማይዘኑ ማለት ነው። ስለዚህ የጃክፖትም የእንትኑን ይወስዳል ማለት ነው። አሸንፏል። ሌላው ያለው ነገር በየቀኑ የሰራነውን ሪፖርት ማየት እንችላለን። እዚህ ጋር ቶዴይ ሪፖርት ዛሬ የተሰራው ሙሉ እያንዳንዱ ነገር እዚህ ጋር ያሳያል። ከፈለግን የሳምንት የወር ሪፖርት የምንሰራበት አለ። ካርድ ለመቀየር ከፈለግን
ከፈለግን አንድ ባንዴ ኤዲት ማድረግ እንችላለን፣ ወይም ደግሞ ሙሉን አንዴ የማንኛውም ቢንጎ ካርቴላ እዚህ ጋር ኤክሴል ፋይል ይቀበላል። ኤክሴል ፋይልን በሙሉ አፕሎድ አድርጎ ለምሳሌ ነው ወደ አራዳ ቢንጎ መቀየር ፈልግ ካርቴላውን ሙሉን በዚህ መልኩ እንደዚህ አድርጌ ሙሉን አንዴ ቀይረዋለሁ ማለት ነው። ስለዚህ ካርቴላው ሙሉ ከአራዳ ቢንጎ ጋር ተመሳሳይ ይሆንልኛል። በምንጠቀመው ካርቴላ መጠቀም እንችላለን ማለት ነው። ይሄ ካሸር ነው። ወደ ቤቱ አድሚን ደግሞ ዋናው መቆጣጠሪያው ደግሞ የራሱ መግቢያ አለው። እሱ ደግሞ የቀኑን የሳምንቱን ሂሳቦችን በሙሉ ይቆጣጠራል ማለት ነው። እዚህ ጋር አድሚን ዳሽቦርድ ነው ኤቭሪቲንግ። እዚህ ጋር በግራፍን በሁሉም ነገር ያሳየዋል። ቦነስ የተሰጠም ካለ ቦነሶቹን ያህል፣ እዚህ ጋር ሪፖርቶቹን የተለያዩ ሪፖርቶቹን ያህል በቀን በሳምንት እንፈልገው ማለት ነው። በሱፐር ሲሆን ደግሞ ኤጀንት መስጠት ስንፈልግ ይሄ ደግሞ የዋና አድሚን ነው። በአጠቃላይ ምን ያህል ቤት አለው፣ ምን ያህል ብር ሰርተዋል፣ ኤቭሪቲንግ እዚህ ጋር ያሳየዋል። ከዛ ኤጀንት መመዝገብ ከፈለገ ኤጀንቶችን እዚህ ጋር መመዝገብ ይችላል። ሬጂስተር ብሎ እዚህ ጋር ኤጀንት የለም እንጂ እዚህ ጋር ከተመዘገበ ኤጀንት ይመጣል። ሰው ለኤጀንቶቹ ብር ሪቻርጅ ማድረግ ይችላል። ከዛ በየጊዜው ብር ሲሞላ እዚህ ጋር ሪቻርጅ እያለ የፈለገው ቤት የፈለገውን ይሞላል። ሁሉም ነገር እዚህ ጋር ይቆጣጠራል ማለት ነው። ኤጀንትንም ቤቶችንም እንደዚሁ እዚህ መቆጣጠር ይቻላል። ኢንሾርቲን ይመስላል። ደግሞ ለማሳየት ያክል ነው። ዲቴይል ካስፈለገ ሊንክ ልክላችሁና ታዩታላችሁ።